ሰላም የጎቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? ሰላም ናችሁ ወይ? እንዲሁ ስሙኝማ፣ እውነት ስሙኝማ፣ አንድ ነገር ልነግራችሁ ነው። አሁን መቼም የሀገራችን ባህል ትንሽ ከባድ ነውና አሁን ባልና ሚስቱ ነው እንግዲህ አንድ ሰው በትዳር ውስጥ መቼም ግጭት ሳይኖር አይቀርም። ብዙ ግጭት አለ መቼም። እንግዲህ ባልና ሚስት መቼም ሳይጋጭ ሳይፋጭ ሳይታረቅ አይውል አያድርም። አንዳንዱ ክፉ ካልሆነ በስተቀር ጣጥሎ የሚሄድ አሁን እነዚህ ባልና ሚስቶች ማታ ማታ ይጣላሉ። እንግዲህ ግልጽ ባይሆንም ይጣላሉ። አሁን እየተጣሉ መከራ ሆኗል። ኧረ አሁን ሁልጊዜ የሚጣሉት ይባልና አሁን በይ አንቺ ማትሰጪ ከሆነ እኔ እንጂ ፍች እንሂድ፣ ፍርድ ቤት እንሂድ። አሁን እኔ ሁልጊዜ አትለምነኝ፣ እኔ ሁልጊዜ ካለምኸኝ አልፎ አልፎ በዓመት አንድ እሰጥሃለሁ ትላለች። ኧረ እንደዛ አይሆንም፣ እንደዛማ አይሆንም። እንግዲያስ ኧረ ፍች ነው መሄድ የምፈልገው፣ ወደ ፍች ነው መሄድ የምፈልገው። እንግዲያስ እንሂድ ይባሉና ፍርድ ቤት ይሄዳሉ። አሁን ፍርድ ቤት ሄደው ከዛ ፍርድ ቤት ምንድን ነው ችግራችሁ? እንግዲህ ፕሮሰሱ ብዙ ነው። ምንድን ነው ችግራችሁ? እንደዚህ የሚያጋጫችሁ እንደዚህ የሚያጣላችሁ ባልና ሚስት ናችሁ። ብዙ ጊዜ ቆይታችኋል በትዳር ዓለም ላይ እንዲሁ ምን አጣላችሁ? ኧረ እኔ እንደው ምፈታው ነኝ አልፈልግም። ኧረ ተው፣ አብራችሁ ኑራችሁ አንድ ልጅ አፈርታችሁ እንዲሁ ታዲያ በሽምግልና ይፈታ ይሄ ነገር። ኧረ ሽምግልና ማንፈልግም፣ ሽማግሌ ማንፈልግም። ታዲያ ማን መጥቶ ይፍታው ታዲያ ይሄንን ነገር? ኧረ ማን ፍርድ ላይ ይቁም፣ አብሯችሁ ይቁም። ኧረ የለንም ሰው። ኧረ እንደዛ ብሎ ነገር የለም። መኖር አለበት ሰው በአንተ ግድምም በአንቺ ግድም። አሁን ኧረ ይልና ልጅ የላችሁም? አለን እንጂ ልጅ ካላችሁ ታዲያ ከእናንተ መሀል ልጅ ይቁም። አረ ልጃችን እኮ አይችልም፣ ንግግርም አይችልም፣ ወሬም አይችልም፣ ምንም አይችልም። ይሁን ችግር የለም፣ የፍርድ ቤት በሉ አምጡት ብላችሁ አሁን በስንት መከራ ያመጡትና ይሄ ልጅ በለ እንግዲህ አንተ ያየኸውንን ሳይሆን ያላየኸውን ነው መናገር፣ የሰማኸውን ሳይሆን ያልሰማኸውን ነው መናገር፣ ሌላ እነሱም ጠይቁ ሌላ ነው መናገር ብለው እሱም በራሱ ጊዜ ይመክረውና እሷ እናትየውም በራሱ ጊዜ ትመክረውና ይወስዱታል ልጅ ፍርድ ቤት። እዛ ፍርድ ቤት በላ እንግዲህ አንተ ልጅ ነህ አይደል? አዎ ልጅ ነኝ። እንግዲህ አዎ ልጅ ነኝ። በልሽ ምንድን ነው የሚያጣላቸው? ኧረ አትንገር እኮ ተብያለሁ። ማን ነው እንደዛ ያለ? እማም ነግረኛለች፣ አባም ነግሮኛል። አረክ ይሉና በል አሁን ያየኸውን ልጅ አድርገህ ተናገር ይሏን ያ ፍርድ ቤት። ኧረ አትናገር ተብያለሁ። ተናገር። ካልተናገርህ አንተ ይህን ወንጀል ወደ አንተ ነው የምናዞርብህ። ኧረ እንግዲህ እንደዛ ካላችሁኝማ የሚጣሉት በአንድ ነገር ነው። በምን ማታ ነው የሚጣሉት? ለምንድን ነው ማታ የሚጣሉት? ኧረ ይሄማ ከባድ ነው። እንዴት ብዬ ልንገራችሁ? በልተናገር ይሉታል። በልተናገር አሁን እንዴት ነው አሁን ይሄንን እንደዚህ የምናገር? አትተናገር ሲሉት አሁን ባባ ገፋ እማ ገፋ ባባ ያዝ እማልቅቅ ስታደርገው በዚህ ብቻ ነው የሚጣለው። ኧረ እንዴት ነው ነገሩ? አሁን አባትዬው ብድግ ያደረገና እኔ ስለምናት እምቢ ትላለች። 2 ዓመት ቀጣች።
በዛ ምክንያት ነው የምንጣላ ብሎ ችሎት ፍርድ ቤት ተናገሩ ይባላል። እና ምን ማለት ፈልጌ መሰላችሁ ይህንን ጨዋታ ሳመጣው ያው እንግዲህ ውዶች ጎት ዩቲዩብን ሼር ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ብታበረታቱ መልካም ነገር ይዘን እንመጣለን ለማለት ነው። አዲስ መንገዶች እንመጣለን ብቅ እያልን ሁልጊዜ አዳዲስ ነገሮችን ይዘን እንመጣለን እና ከወዲሁ ከልብ አመሰግናለሁ ውድ ቤተሰቦች። መልካም ተመኘሁላችሁ። ቻው ቻው።